بسم الله يا الله سلام زنتنا بركته بنبياتشن بعلقاتشن لا يهون ونفس عدد ما وسعه علم الله. يا من بحثت عن العطور جميلها ليكون عطرك في الأنام نسيما، هل لي بأن أهديك عطرا فاخرا وهو الدواء إذا غدوت سقيما. هو قول رب الخلق في قرآنه صلوا عليه وسلموا تسليما. በመጀመሪያ እናንተን ማመስገን እፈልጋለሁ ለዚህ ፕሮግራም ስለጋበዛችሁኝ። በዚህ ፕሮግራም የነቢያችን ሰለላሁ ዐለይሂ ወሰለም ቀልብም የምናስደስትበት አላህ ያድርገው። ሁለተኛ ይሄ የቁርአን አንቀጽ እናንተ መግቢያ ላይ ቀራችሁት ቁል ኢነማ አነ በሸሩን ሚስሉኩም ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ የሚለውን እናብራራለን። አላህና መልእክተኛው በፈለጉበት መንገድ የቁርአን አንቀጽን ሙሉ ጨርሰን ስንቀራው እንረዳዋለን፣ የተሟላ ትርጉም እናገኛለን። ቁል ኢነማ አነ በሸሩን ሚስሉኩም በመጀመሪያ አንቀጹ ቁል ኢነማ አነ በሸሩን ሚስሉኩም ብቻ ብሎ የቀራው የታተመም የሚቀራ ማቀራርም ሪዋያም እንደዚህ የሚል የለም ሙሉ ሆኖ እንጂ እኔ ልክ እንደናንተው ነኝ እንደማለት ነው። ባይሆን እኔ እንደናንተው ነኝ ምን የሚወርድልኝ ወህይ የሚወርድልኝ ከአላህ የሆነ መልእክት የሚወርድልኝ ያለ ቢሆን እንጂ። የትኛው ማቀራር አንቀጹን የተሟላ እንድታደርገው ያስገድዳል። እኔ እንደናንተው ሰው ነኝ ከጌታዬ መልእክት የሚወረድልኝ የሚለው ድረስ። ከዚህ እንቀጥልና ደግሞ ይህንን የቁርአን አንቀጽ እናስከትላለን። ላ ተጅዐሉ ዱዓአ አልረሱሊ በይነኩም ከዱዓኢ ባዕዲኩም ባዕዳ የሚለውን ነቢዩን ስትጠሯቸው እርስ በእርሳችሁ እንደምትጠራሩት ሆናችሁ አትጥሯቸው ብሎ አላህ አስጠነቀቀ። ሱረቱ ኑር ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በሩቅም በቅርብም ለማወደስም ተራ ንጉሶች በሚጠሩበት አይነት ነቢዩን ሰለላሁ ዐለይሂ ወሰለምን መጥራት ተገቢ አይደለም። እንደዚህ አይነት ነገር መጠቀም የለብንም። وخلعنا عليه من الألقاب المثنية عليه لا يجوز لنا أن نخلع عليه ألقابا من جنس الألقاب التي نخلعها على بعضنا البعض أو على زعمائنا أو على عظمائنا حين نمدحه. لا تجعلوا دعاء الرسول بينكم كدعاء بعضكم بعضا. ሶስተኛው የቁርአን አንቀጽ ደግሞ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما የሚለው ነው። ምን ማለት ነው? አላህና መልእክተኛው በነብዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርንም ሰላምታ ሰላም በሉ አለ አላህ። ይህ አንቀጽ አላህ በማንም ነቢይ ላይ አላወረደውም፣ በነቢያችን ሰለላሁ ዐለይሂ ወሰለም ላይ እንጂ። እንዴት ነቢዩ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ናቸው እንላለን? አንዳንድ ወንድሞቻችን ማህበራዊ ሚዲያውን ሙሉ በእንደዚህ አይነት ነገር ሞልተውታል። በድምፅ፣ በቪዲዮ፣ በጽሁፍ እና በተለያዩ ነገር የሰውን ትኩረት ለመሳብ ነቢዩ ሰለላሁ ዐለይሂ ወሰለም እንደኛው ሰው ናቸው ያስብላሉ ሰዎችን። ነቢያችን ሰለላሁ ዐለይሂ ወሰለም እኮ ተራ ሰው አይደሉም። ነቢያችን ሰለላሁ ዐለይሂ ወሰለም ተራ ሰው ናቸው የሚል ሰው ዲኑ ምንድነው ከማለታችን በፊት አቅሉ ጤነኛ ነው አይደለም የሚለውን ነው የምንመለከተው። አንዳችሁ በአንዳችሁ ላይ ያላቅ ጥርጣሬን አስወግዱም አለ። አንዳችሁ በአንዳችሁ ላይ አይቆጣ አለ። የሰው አፈጣጠርን የሚመለከትም አለበት። ከወንድና ከሴት ነው የፈጠርናችሁ፣ የተለያየ ጎሳም አደረግናችሁ ትተዋወቁ ዘንድ ብሎም ገለጸ። እነዚህ ሁላ ነገሮች በሌሎች የቁርአን አንቀጾች የሉም በዚህ አንቀጽ በስተቀር። ይህ ሁላ ነገር ኖሮ ሱረቱል ሁጁራት አላት። ለምን እንዴት ማለትን አለብን? ሁጁራት ማለት የነቢዩ ሰለላሁ ዐለይሂ ወሰለም ክፍል ለማለት ተፈልጎ ነው። ክፍል ለማለት ተፈልጎ ነው። አላህ ሱብሓነሁ ወተዓላ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር እንዴት መኗኗር እንዳለብን ሊያስተምረን ትኩረት እንድናደርግ አንድ ሱራ ሰየመለት። ሱረቱል ሁጁራት ብሎ በነቢዩ ሰለላሁ ዐለይሂ ወሰለም ቤት አላህ ሰየመው። ከሌላው ጋር መደባለቅ አልፈለገም። የሚገባቸው ክብር ከፍ ያለ ስለሆነ ከነቢዩ ጋር እንዴት ማውራት እንዳለብን ህገ ደንብን ያስቀመጠው፣ እንዴት ከነቢዩ ጋር መናናር እንዳለብን መዋል እንዳለብን አላህ ነው የደነገገው። አላህ እኮ ለነቢዩ ሰለላሁ ዐለይሂ ወሰለም ህገ ደንብ ሲያስቀምጥ ድምጻችን ምን ያህል መሆን እንዳለበት ሳይቀር አስቀምጧል። እርሳቸው የምናናግርበት እናንተ ያመናችሁ ሆይ ከነቢዩ ድምፅ በላይ ድምፃችሁን ከፍ አታድርጉ ብሎ ስለ እርሳቸው ድምፅ ደግሞ ተቀምጧል። ቀለል ያለ ለስለስ ያለ ድምፅ ነበር።
ይህ ምን ማለት ነው? ሩቅ ያለው ይሰማዋል፣ ቅርብ ያለውን ደግሞ አይረብሽም። በዛ ላይ ደግሞ በሚሰማ ሰዓት ያማረ ውብ ነበር። አንድ ሰው በድምጻቸውን አይሰማውም፣ ልቡ ነቢዩን ሰለላሁ ዐለይሂ ወሰለም እንዲወድ ያደረገው ቢሆን እንጂ። ድምጻችሁን ከፍ አታድርጉ ብቻ አላለም፣ በንግግራችሁም አዛ አታድርጉ። አንዳኛችሁ ከአንደኛችሁ ጋር በሚያወራም ሰዓት እንደሚያወራ አይነት አወራር አታውሯቸው። ድምጻችሁን ከፍ አታድርጉ ሲል ደግሞ ከሳቸው ጋር ብቻ አይደለም። ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ጋር ሆነው እርስ በርሶቻቸው ሲያወሩ፣ ሰሃባ ከሰሃባ ጋር ሲያወሩ በነብዩ አጠገብ እየተወራ ከሆነ ድምጻችሁን ዝቅ አድርጉ ብሎ አላህ ሱብሓነሁ ወተዓላ በቁርአን ለሰሃቦቹ አስጠነቀቃቸው። በነቢያችን ሰለላሁ ዐለይሂ ወሰለም አጠገብ ድምጻችሁን ከፍ የምታደርጉ ከሆነ ስራዎቻችሁ ይበላሻል ብሎ አላህ አስጠነቀቀ። አን ተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን፣ እናንተ የማታውቁ ስትሆኑ ስራዎቻችሁ እንዳይበላሹ ተከልከሉ አለ አላህ ሱብሓነሁ ወተዓላ። ስራዎቻችሁ ይበላሻል ብቻ ደግሞ አላለም፣ ድጋሚ ደግሞ አሞገሰ። ስርዓት ያላቸውን ድምጻቸውን ደግሞ ዝቅ አድርገው የሚያወሩትን ደግሞ ምንዳ እንዳላቸው ሲናገር እነዚያ በአላህ መልእክተኛ ዘንድ ድምጾቻቸውን ዝቅ የሚያደርጉ እነዚያ አላህ ልቦቻቸውን ለፍርሃት የፈተናቸው ናቸው፣ ለእነርሱ ምህረት ታላቅ ምንዳ አላቸው ብሎ አላህ አጅር እንደምናገኝበት ድምጻችንን በመቀነስ ደግሞ ተናገረ። قلوبهم للتقوى لهم مغفرة وأجر عظيم የዚህ አንቀጽ መውረድ ምክንያት የተሚም ጎሳዎች ነበሩ። ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡና ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄዱ። ከዛ ነብዩን ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ሆይ ወጥተህ አናግረን አሉ። ከነብዩ ጋር እንደ ተራ ሰው አድርገው ተመለከቷቸው። አላህም ለዚህ ተግባራቸው በምን አስከተለላቸው፣ ምን አይነት አናናር ምን አይነት አነጋገር መኖር እንዳለበት ሲያስጠነቅቅ አላህ በዲናቸው አልወቀሳቸውም፣ ባይሆን አላህ በአቅላቸው ነው የወቀሳቸው። ወነظሩ ኢለይሂ ዐላ አነሁ ሸኽስ ዓዲ ላ ሰመሐ አላህ አስተግፊሩላህ መሊክ አው ረኢሱ ቀቢለቲን ፊ ቀውሚሂ። እነዚያ ከክፍሎቹ ውጭ ሆነው የሚጠሩ አብዛኞቻቸው አያውቁም ብሎ አላህ ሱብሓነሁ ወተዓላ እንደማያውቁ አቅላቸው ትክክል እንዳልሆነ አላህ ሱብሓነሁ ወተዓላ ተናገረ። ምንድን ነው ያለው? አቅላቸውን የተጠቀሙ አይረዱም ነው ያለው። አያስተነትኑም፣ አያውቁም፣ አይሰሙም አላላቸውም። አላህ ሱብሓነሁ ወተዓላ አይረዱም ነው። አክሰሩሁም ላ ያዕቂሉን አይረዱም ነው ብሎ አላህ ሱብሓነሁ ወተዓላ አቅላቸውን ነው የወቀሳቸው። ይህን የተከበረ ልቅናን የሚዳፈር ሰው በአቅሉ ነው የሚወቀሰው። አላሁም አስከተለና እንዲህ አለ፣ ወደ እነርሱም እስክትወጣ ድረስ እነርሱ በታገሱ ኑሮ ለእነርሱ በላጭ በሆነ ነበር፣ አላህም እጅግ መሐሪ አዛኝ ነው ብሎ ተናገረ። لابد أن نضع في الحسبان أيضا قول رسول الله اللهم صل عليه حينما أراد